አሁን እርዳታ ሲሰበሰብኛ ያለን ኢንፎርሜሽን በፐርሰንት ነው የሚያሰባስቡት የሚል ኢንፎርሜሽን ስላለ ማን ነው ይሄን ኢንፎርሜሽን ያላችሁ ወይስ እንዴ የጠየቃችሁ ሰው አለ? አይ ከሚኪ ነው ከዚህ ነው ምናምን ሳይሆን ከሰው ከሰሚ ተሰማ የለ እንዲህ ብትሄዱ ምናምን እንዲህ ቢሰበሰብላችሁ ስንት ፐርሰንት ነው የሚል 30 40 50 የሚሉ አሉ ተጠንቅቃችሁ ምናምን እንዲህ ብትሄዱ በኢንፎርሜሽን ደረጃ ነው ግን የጠየቃችሁ አካል የለም። እኛ የሄድንበትም አካል የለም አሰባስቡልን ያልናቸው ገና እየተነጋገርን ያለናቸው አሉ። እነሱም እንደዚሁ እንግዲህ እዚህ ቲክቶክ ላይ ሆናችሁ ይሄንን ፕላትፎርም እግዚአብሔር ሰው ረድቷችሁ በታመመ ሰው ፐርሰንት የምትጠይቁ ሰዎች የነሱን በሽታ ለእናንተ ይስጣችሁ። ይሄን ማለት እፈልጋለሁ። ሁሉም ኢትዮጵያዊ ነው ተረባርቦ እኛን እዚህ ያደረሰን። እኛ ደግሞ ግዴታ አለብን እነሱን የመርዳት ያለ ምንም ነገር ማለት ነው። የነሱን በሽታ ለእናንተ እኔም የምጠይቅ ከሆነ ለኔ ይስጠኝ የነሱን በሽታ። ኤርሚያስ እባላለሁ። አጋጣሚ ባላወቅኩት ምክንያት ለጨጓራ ህመም በሄድኩበት የምርመራ ጉዳይ የኩላሊት ታማሚ መሆን የተነገረኝ ሁለቱም ኩላሊቶች ፌል ማድረግ የተነገረኝ ወደ ዲያሊሲስ ሄድኩኝ። እኔ ደግሞ የግል ስራ ሰራ ነበር። አጋጣሚ ደግሞ የግል ስራው ሪል ስቴት ላይ ሴልስ ነበርኩኝ። አጋጣሚ ሆኖ ሽያጭ ማከናወን ስላልቻልኩኝ አቁሜያለሁ ስራውንም። ከዛ ቤተሰብ ማስተዳደር አልቻልኩም ነበር። ይሄኛው ነገር ደግሞ ሲጨመርብኝ የበለጠ ችግር ሆነብኝ። ስንት ልጅ አለው? 2 ልጆች ህፃናት ልጆች አሉኝ። ትልቋ የ7 ዓመት ልጅ ነች፣ ትንሿ የ2 ዓመት ልጅ ነች ያሉኝ። ከዛ በኋላ በቃ ይሄኛውንም ህክምና ዲያሊሲስ በየሳምንቱ ከ15000 ብር በላይ የሆነ ገንዘብ ያስወጣኛል። ያንን ገንዘብ እኔም ከበር ማድረግም የምችልበት ሁኔታ የለም። ዲያሊሲስ ማድረገው በዚህ በደረቴ ላይ በተተከለኝ ቋሚ እንትን ነው። እዚህ ነው የመጀመሪያ ነው በዚህ ያደረጉት አይደለም። መጀመሪያ እዚህ አንገቴ ላይ ነበረ፣ እዚህ ነበረ። ከዛ በኋላ በዚህኛው ተቀየረልኝ። ይሄኛው የሆነ ሽንት ቤት ስጠቀም ወለቀብኝና ከዛ በዚህ ሲቀየር ይሄ በጣም አመመኝ እና ሊያስቀጥለኝ አልቻለም። ፈንክሽኑም ከማሽኑ ጋር አልተስማማ። መቀየር አለበት፣ ቋሚ መተከል አለበት ሲባል በዚህኛው እንደውም ይሄኛውን ለማስተከል በሚል ጊዜ ወደ 80000 ብር አንድ ላይ ጠይቆኝ ስለነበር የዲያሊሲሱና የዚህ ማረግ ስላልቻልኩኝ 1 ሳምንት አቋረጥኩ። ሳቋርጥ ታመምኩ። ወደ ፍራሽ ላይ ወደኩኝ። በቃ ወደ ላይ ቮሚቱ እንደገና ተመለሰ። ጥቁር ቮሚት ደም የቀላቀለ ምናምን ነገር ነው እያረገኝ የነበረው። እዛ ነገር ላይ ወደኩኝ። በቃ ምንም ነገር በቃ በሽታው እየተባባሰ መጣ። ማንንም ይረዳችሁ? ማንንም ይረዳን የለም። ባለቤቱ ነሽ አንቺ? ያው ያለው ነገር በጣም ከባድ ነው። እኔም ማለት የሰው እጅ እንዳናይ ከ3 ወር በፊት ወደ አረብ ሀገር ሄጄ ነበር ሳውዲ። ስመለስ እሱ በጣም ታሞ ጣር ውስጥ ሆኖ በለው ያገኘውና በጣም ከባድ ነው። ልጆቻችን ትልቋም ልጅኛ ብዙ ነገር ነበረ ያስለመድናትና አሁን ያው እንደምንነግር የሰው እጅ ላይ ነው የወደቅነው። እንደነገረ ነገን ስለማድረጉ ምንም ዋስትና የለንም። ያለንበት በጣም አስቸጋሪ ሁኔታ ላይ ነው። እንግዲህ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ በጣም ቀላል ነውና በምትችሉት አቅም የምትችሉት እንድታረጉላቸው ነው የመጣ ነው ዛሬ። ሪፖስት ሼር ማንድ እርዳታ ነው። አካውንት አላችሁ? ንግድ ባንክ? ንግድ ባንክ አካውንት አለ 1038 73 49 778 ማን ነው ስሙ? ኤርሚያስ ታሪኩ ከበደ እባላለሁ። ኤርሚያስ ታሪኩ ከበደ 09 11 28 2036 በዚህ ደግሞ እየደወላችሁ እግዚአብሔር ይማርህ ማለት ትችላላችሁ። እግዚአብሔር ይርዳችሁ። ለኔ ከእግዚአብሔር ጋራ ትድናለሽ። ደግሞ ተመልሰ ጥሩ ነገር ላይ ሆነ እንደመገናኘን ባለሙሉ ተስፋ ነን። እግዚአብሔር ይርዳል። ከዚህ በፊት የተለመደው ማመስገን የለውም ማለት ችግርን ከተወጣ በኋላ የማመስገኛ ቪዲዮዎች ብዙ አይቻለው። እኔ ደግሞ መጥቼ እግዚአብሔርንም የማመሰግንበት የረዳኝንም ሰው የማመሰግንበት ነገር ይፈጠራል ብዬ አምናለሁ። የዛኔ ደግሞ ቪዲዮ ተሰራልናል። አዎ ባለሙሉ ተስፋ ነን።